የለውጥ ኃይል በውስጥ ነው። ሰላም ጤና ይስጥልኝ። ዛሬ አንድ እውነታ ልንገራችሁ። ብዙዎቻችን ነገ ጀምራለሁ እያልን ትልልቅ ህልሞቻችንን በጊዜ ቀጠሮ ውስጥ አስረናቸዋል። ነገር ግን ትልቁ ስህተት ትክክለኛው ጊዜ መጠበቅ ነው። እውነታው ግን ይሄ ነው። ትክክለኛ ጊዜ የሚባል ነገር የለም። ያለ ጊዜ አሁን ካለህበት ሁኔታ ተነስተህ የምትፈጥረው ጊዜ ብቻ ነው። ውድቀት ማለት መሬት ላይ መውደቅ ሳይሆን ወድቆ መቅረት ነው። ስኬት ደግሞ በአንድ ጀንበር የሚመጣ ተአምር ሳይሆን በየቀኑ የምታደርጋቸው ትንንሽ ጥረቶች ድምር ውጤት ነው። ሰዎች አትችልም ሊሉ ይችላሉ። መንገድ ሊረዝምብህ ይችላል። ግን አስተውል፣ በዓለም ላይ ካሉ ድምጾች ሁሉ በላይ ያንተ የውስጥ ድምጽ ይበልጣል። አንተ ራስህን እችላለሁ ብለህ ካመንክ ግማሽ መንገዱን ተጉዘሃል። ስለዚህ ዛሬ ተነሳ፣ ያቀድከውን ጀምር። ትልቅ ለመሆን የግድ መጀመር አለብህ። ዛሬ የምታደርጋት አንዲት እርምጃ የነገ ማንነት